ካንሰር በጣም የሚያስጠላና ስቃይ የበዛበት በሽታ ነው አይደል? ታዲያ እናንተ ካንሰርን አስቀድማችሁ መከላከል የምትችሉባቸው ዘዴዎች ልንገራችሁ። ሰላም፣ ዶክተር ሚስጥረ ነኝ። አንደኛ፣ ጾም ማዘውተር። በጾም ወቅት በሰውነታችን ውስጥ የሚገኙ መርዛማ ንጥረ ነገሮች ይወገዳሉ። ሁለተኛ፣ የካርቦሃይድሬት ይዘት ያላቸውን ምግቦች መቀነስና ፋይበር፣ ፕሮቲን እንዲሁም ጤናማ የሆነ የፋት ይዘት ያላቸውን ምግቦች ማዘውተር። ሶስተኛ፣ በቂ የሆነ እንቅልፍ ማግኘት። የተለያዩ መርዛማ ንጥረ ነገሮች የሚወገዱበትና ሰውነታችን ራሱን የሚገነባበት በእንቅልፍ ወቅት ነው። በቀን ውስጥ ከ7 እስከ 8 ሰዓታት በእንቅልፍ ማሳለፍ ይኖርባቸዋል። አራተኛ፣ እንቅስቃሴ ማድረግ። ጂም ገብታችሁ ስፖርት መስራት ባትችሉ እንኳን በቀን ከ20 እስከ 30 ደቂቃ የእግር መንገድ ማድረግ። አምስተኛ፣ በውስጣቸው እንደ ፋሌት፣ ቤንዚን እና ናይትሬት የሚይዙ የተለያዩ የመዋቢያ ወይም ደግሞ የምግብ ምርቶችን መጠቀም የለባችሁ። ስድስተኛ፣ የተጠባበሱና የተቀነባበሩ ምግቦችን መቀነስ። ሰባተኛ፣ በሰውነታችሁ ውስጥ የማግኒዥየም፣ የፎሌት፣ የቫይታሚን ዲ እና የኦሜጋ 3 ንጥረ ነገሮችን እንዲኖሩ ማድረግ። ከዚህ ውጭ ያሉትን ኮሜንት ሴክሽን ላይ ጽፍላችኋል። እንደዚህ አይነት መረጃዎችን ለማግኘት የፕላስ ምልክቷን ይጫኑ።